የሰው ልጅ ሁሌ አንድ አይነት አመለካከት ይኖረዋል። ከዕለት ዕለት አይነቃም። ከዕለት ዕለት አይኑን አይገልጽም። ሁሌ ሰው ይራገጥበታል እንዴ። ከካሜራ ጀርባ እንደሱ አይን አውጣ እንደሱ ጋጦጥ የለም። ካሜራ ላይ ግን እንደሱ ጨዋ፣ እንደሱ ምስኪን፣ እንደሱ አንገት ደፊ የለም። አንገት ደፊ ሀገር አጥፊ ያሉ እሱስ እሺ እንደው ወዶ ነው የሚፈልገውን ነገር እያደረገ ከዛ በኋላ በሴቶቹ የሆነ ነገር ከያዙበት በኋላ ካሜራ ላይ ይመጣና እኔ ምንም አውቄ አይደለም ሳላቅ ነው እያወኩኝ አይደለም እንደዚህ ይላል። እቺ ሴቷስ እሺ ሂጂልኝ ሲላት የምትሄደው ነይልኝ ሲላት የምትመጣው ውጭልኝ ከህይወቴ ሲላት አመቱ ሙሉ አለች። ለስንተኛ ጊዜ አሁን ውጭልኝ ሲላት እንዴ እሱ በፈለገው ሰዓት ላይ ውጭልኝ በፈለገው ሰዓት ላይ ነይልኝ የሚላት እሷ ዘንቢል ናት እንዴ? ትላንትና እሷን ቡና ቁርስ ናስት ነበር። አንቺ ራስሽ ቡና ቁርስ ነሽ እንዴ? ለዛ ሂጂ ሲልሽ የምትሄጂው ነይ ሲልሽ የምትመጪው ቋሚ ልብ ይኖርሽ እንጂ ክብር የሚባል ይኖርሽ። ለራስሽ ክብር ተጨነቂ እንዴ። እሱ እዛ እንደፈለገ የሚጥልሽ የሚያነሳሽ ምን አንቺ የእሱ ምንድን ነሽ? አንቺ ምን ነው ሌላ ፈላጊ ወንድ የለሽም እንዴ? ለአንቺ የሚሆን ምንም ሳይጎልሽ አንድ ወንድ ላይ ተጣብቀሽ ያውም የልጅ አባት የሆነ ወንድ ላይ ተጣብቀሽ በዚህ ነው ራስሽን አዋርደሽ እንዴ ደምን ባያነባሽ ፊትሽም አይንሽም ጆሮሽም ቲማቲም እየመሰለ ቪክስ ተቀብታ ነው እየተባልሽ ስንትዋ። ኧረ በፈጣሪ ስም መቼ የፈረደባት ልጅ አለች። አስመትታው ነው አስደርጋበት ነው ተሻርካ ነው አንድ ላይ ሆና ነው። ስሟን ከመጥራት መቼም አትታቀቡም። ስሟን ወይ አፋችሁ ተነቀሱትና ተገላገሉ። ከዚህ ሁሉ ተሰብስበው መቀመጥ አንተ ተሰብስበው አትቀመጥ። እንደ ወንዶች ቆፍጠና አትል። የወንድ አቋም የለህ። ያም ይመጣል ይነዳሃል፣ ያም ይመጣል ያዝሃል። እንዴ አንተ ምንድነክ እንዴ? ለራስ ክብር አትጨነቅም እንዴ? ቶ ለራስ ክብር ቤተሰቦችን ለምንድነው የምታሰደው በዚህ ልክ? አጉል አስታራቂ፣ አጉል ረጂ፣ አጉል ምስኪን ትሆናለህ ካሜራ ላይ። ከካሜራ ጀርባ ግን እንዳንተ እስስት የለም። እስስት አንዴ ከዚችኛዋ አንዴ ከዛችኛዋ ባየክበት የምትነዳ ልጅ ነገር እንዴት አይነት ወንድ ይወጣው ይሆን? ያንተ አይነት ወይንስ አይዶ ነው? ስማ መንፈስ ቅዱስ። ኧረ ወንድም አይነት አለው እኮ ፈጣሪ። ስማ ወልድ። ኧረ በእናታችሁ እዛ እንደው እንደሱ አይነት ወንድስ እንደው ስማ